በነገራችሁ ላይ ስለ ዲግሪ አንድ ነገር ልንገራችሁ። እውነቴን ነው። ዲግሪ ማለት በፈረንጅ ሀገር አሉ አንድ ዲግሪ ያለው ሰው he is ready for training ነው የሚባለው። ምን ማለት ነው? ይሄ ሰውዬ ለመስማት ዝግጁ ነው። ሰምታችኋል አይደለም? ምን ለማለት ዝግጁ ነው? አሁን አንድ ዲግሪ ተመርቀው መጀመሪያ ዲግሪ የተመረቁ የተከበሩ ገሌ አውቃችሁ ትሙታችኋል። ደግሞ ይሄን ሁለተኛ ዲግሪ ደግሞ የመጀመሪያውን ዲግሪ ይዞታል ወይ ፈተና ነው። ማስተርስ ዲግሪ ማለት የመጀመሪያውን ዲግሪ ይዞታል። ለዚህ ነው የሁለተኛ ዲግሪ ላይ ሪሰርች የሚበዛው ለዚያ ነው። የመጀመሪያ ዲግሪውን ይዞታል ወይ ነው። ሶስተኛ ዲግሪ ፒኤችዲ ዶክተር ኦፍ ሳይንስ ይባላል። እነሱም ያው እንደዚያው ናቸው፣ ብዙም አይደነቁም፣ ይሻላል። ስለዚህ ግን እንደውም የምነግራችሁ ከቃሉ ጋር ናችሁ እና እምቢተኞች አንሁን። እስቲ እሺ በሉ። ለልጆቻችሁ መታዘዝ ልመዱ። ለማንም ሰው መታዘዝ፣ እግር ማጠብ። መድኃኔዓለም እሺ ብሎ ነው ያዘዘን። ኦሆ ብሎ ታዛዜ ከዊኑ እሺ ብሎ ታዞ ነው ዓለምን ያዳነው።